من فيلم الناي ليه توماس ወይ ምን አይነት ፊልም ነው የሚመችህ? አክሽን ምናምን ሲሆን ደስ ይለኛል። እሱ ነው የሚመስለኝ። እኔ ምን አይነት ፊልም የሚመቸኝ ይመስላል? ስንት ሳስበው ካራቴ ወጥቶጂ ይመስለኛል። ካራቴ ተደባዳቢ ነሽ እያልከኝ ነው? እሺ እንትን ይቅርታ ሳስቸኝ ሆረር ታስፈራለሽ ጭራቅ ነሽ እያልከኝ ነው? አይደለም ሆረር ለቀልድ እንትን ኮሜዲ ይመቻል። በቃ ኮሜዲ በጣም ወጥቶጂ ይመስለኛል። ቀልድ ብቻ ነው ቁም ነገር የለሽም እያልከኝ ነው? ቆይ ሲጀመር አማርኛ ነው እንግሊዘኛ ፊልም ነው የሚመቸኝ? እንግሊዘኛ አማርኛ ነው። የአማርኛ ፊልም ወጥቶጂ ኮነማ ቴሌቲቪ የሚባል አፕሊኬሽን አለ። አፕ ስቶር ፕሌይ ስቶር ለማግኘት ይችላል። እዚህ ሀገር ላሉት በቴሌብር ሱፐር አፕ መክፈል ይችላል። ውጭ ሀገሮች ደግሞ በተለያየ ማስተር ካርድ የቪዛ አገልግሎቶች መክፈል ይችላል። ሁለት አይነት ያከፍል አማራጮች አሉ፣ ስታንዳርድ እና ፕሪሚየም። ስታንዳርዱ ላይ 100 ብር ትከራያለሽ፣ ከዛ ፊልሙን ታያለሽ። ፕሪሚየም ላይ ሲሆን አብሮት የኢንተርኔት ፓኬጅ ይሰጥሻል። ኢማጂን እና ደግሞ ሁለት ምርጥ አማርኛ ፊልሞች ተለቆበታል። ትዝታና 6 ሰዓት ከሌሊቱ። አንደኛው ሆረር ነው፣ አንደኛው ደግሞ አክሽን ነገር ነው። ትንሽ ፍቅር አለው። አሁንም ግን ከአክሽን እና ከሆረር አልወጣም። ወይ ተደባዳቢ ነሽ ልትለኝ ፈልጋል፣ ወይ ታስፈራለሽ ልትለኝ ፈልጋል። የትኛው ነው? ምንድነው ንገረኝ። ለማንኛውም ቴሌቪዥን ጫኑት። አንቺ ነገሮችን ያጣመምሽ መስለኛል። እኔ ምንም የገባኝ አይደለም። አንቺ ምን ያለው ነገር አይደለም። ትክክል አይደለሽም እያልከኝ? እኔ እንደዛ አስቤ አይደለም። አዎ ትክክል ነሽ የናልክድም ግና ያንቺን ያህል ሰው አልወድም። አዎ ወዳጆቼ ብዙ ናቸው፣ ላንቺ ታላቅ ክብር አላቸው። ቶማስ ምንድነው በጣም ተጎዳህ እንዴ? እፊሽ የሚገርም ከመሆኑ የተነሳ ስመጪ ይመስለኛል የስንሽ ወለገት አልበም ወሰደኝና እነዛ የሚገራረሙ ሙዚቆች ጆሮዬ ላይ ሲያቃጭል ሪኮማንድ ያደርግሻለሁ። አስብሰዩና ትክክል ነሽ፣ በጣም ትክክል ነሽ። እኔ አንቺ መቼም ዳውት አላደርግሽም። ምን ፊልም ነይ ለምን ቶማስ ወይ ምን አይነት ፊልም ነው የሚመችህ? አክሽን ምናምን ሲሆን ደስ ይለኛል። እሱ ነው የሚመስለኝ። እኔ ምን አይነት ፊልም የሚመቸኝ ይመስላል? ስንት ሳስበው ካራቴ ወጥቶጂ ይመስለኛል። ካራቴ ተደባዳቢ ነሽ እያልከኝ ነው? እሺ እንትን ይቅርታ ሳስቸኝ ሆረር ታስፈራለሽ ጭራቅ ነሽ እያልከኝ ነው? አይደለም ሆረር ለቀልድ እንትን ኮሜዲ ይመቻል። በቃ ኮሜዲ በጣም ወጥቶጂ ይመስለኛል። ቀልድ ብቻ ነው ቁም ነገር የለሽም እያልከኝ ነው? ቆይ ሲጀመር አማርኛ ነው እንግሊዘኛ ፊልም ነው የሚመቸኝ? እንግሊዘኛ አማርኛ ነው። የአማርኛ ፊልም ወጥቶጂ ኮነማ ቴሌቲቪ የሚባል አፕሊኬሽን አለ። አፕ ስቶር ፕሌይ ስቶር ለማግኘት ይችላል። እዚህ ሀገር ላሉት በቴሌብር ሱፐር አፕ መክፈል ይችላል። ውጭ ሀገሮች ደግሞ በተለያየ ማስተር ካርድ የቪዛ አገልግሎቶች መክፈል ይችላል። ሁለት አይነት ያከፍል አማራጮች አሉ፣ ስታንዳርድ እና ፕሪሚየም። ስታንዳርዱ ላይ 100 ብር ትከራያለሽ፣ ከዛ ፊልሙን ታያለሽ። ፕሪሚየም ላይ ሲሆን አብሮት የኢንተርኔት ፓኬጅ ይሰጥሻል። ኢማጂን እና ደግሞ ሁለት ምርጥ አማርኛ ፊልሞች ተለቆበታል። ትዝታና 6 ሰዓት ከሌሊቱ። አንደኛው ሆረር ነው፣ አንደኛው ደግሞ አክሽን ነገር ነው። ትንሽ ፍቅር አለው። አሁንም ግን ከአክሽን እና ከሆረር አልወጣም። ወይ ተደባዳቢ ነሽ ልትለኝ ፈልጋል፣ ወይ ታስፈራለሽ ልትለኝ ፈልጋል። የትኛው ነው? ምንድነው ንገረኝ። ለማንኛውም ቴሌቪዥን ጫኑት። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ። ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቶ። ኦኬ የሴት ድምጽ ነው የምሰማው? ኧረ አይደለም። ገና ለገና እግሯ ካገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? ኧረ ለያል በእናትህ ሊብል ቶማስ ወይ ሴቶች በተሰበሰቡበት ክፍል ውስጥ ብትገባ እኔን ትመርጠኛለህ? አንቺን በሚገባ እንዴ። ሴት የተሰበሰበበት ክፍል ውስጥ ምን ትሰራለህ ሲጀመር? ማለት አንቺ እዛው ውስጥ ነሽና ለዛ ነው አንቺ እዛው ስለሽ መርጬ ለወጣሽ ለዛ ነው የገባው። የምረን ፈልገህ ነው የመጣው ወይስ ሌላ ሴት? ግን አልገባም። ሲጀመር አልገባም። እሺ ሲጀመር ውስጥ የማትገባው ውጪ ከማን ጋር? ማንም የለም። ነው መጠረጥ ነበር። አይገርም? ማን ነው የምታይ? አንቺ ለምን ምቀርጭ? አረ እሱ ክረሽ ብለኝ። ቶማስ ነው ስሙሽ። ማን ሆነሽ የምታቆላምጪው? ወይ አንተ ደግሞ ማን ነህ? እኔ ነው በእኔ ነው የምትዝናናው? እናንተ ራሱ እነማን ናችሁ? ምንድነው የምታይ? አዎ አንቺስ የምትሆኚ መዝናኛሽ ነኝ እኔ? እኔ ማን ነኝ? እኔ እንጃ ሌላ ሰው እየጠበክ ነበር? ኧረ አይደለም። ማንንም መቼ መጣሽ? ማልመጣ መስሎ ነበር። ኧረ ናፍቀሽኛል።
ድሮም አንተ ኦ በእና ምንድነው ምን አድርገንሽ? በቃ ምን ላድርግ? ከዚህ በላይ ምን ላድርግ? ቀጭቀጭቃችን ቀንስና ሙዚቃ እንስማ። መልስ እየሰጠኸኝ ነው? ኦኬ ከኔ ሌላ ቆንጆ እንዳለ አምናህ? ቆንጆ ባገር ምን ቢሞላ አልፈልግም ካንቺ ሌላ። ወይኔ ጉድ! ኧረ እሺ በቃ ቀይረው። እንዴት ነው የምትረጉም? ሲጀመር ጠይም አይደለም የኔ ከለር ቀይ ዳማ ነው። ቀረብ ብለህ ማየት ትችላለህ። አረ ምንድነው? ምኑን ከምኑ እያገናኘሽ ነው የምታስቸግረኝ? ጠይም ነኝ እኔ? ከለር ብላይንድ ነህ ወይ? አታምር ወይ አታፍር ወይ ጸባይ የለህ። እኔ ሲጀመር በሙድ ልንገርሽ ቢሆን እንጂ ምርጥ ስጦታ እኮ ላቀርብልሽ ነበር። ያው ግንቦት 2 በሚሊኒየም አዳራሽ ከ12 ሰዓት ጀምሮ ቪአይፒ ሴክሽን ላይ ማለት ነው ሚካኤል ብሌንና ዳዊት መለሰ እንዴት ቅውጥ እንደሚያደርጉት እዛ ላይ እኮ የፍቅር ስጦታ ብዬ ለጋብዝሽ ነበር። ቲኬቱንም ደግሞ ገዝቼ ነበር ብታይ። ቅድሚያ ለገዛ 2000 መደበኛ 3000 ቪቪአይፒ ደግሞ 10000 ብር ነው። እና ይሄን ሽክ ኮንሰርት ደግሞ ሜራ ኢቨንትስ እኮ ነው ያዘጋጀው። ይሄን የመሰለ የፍቅር ስጦታ አዘጋጅቼልሽ አንቺ ታስቸግሪያለሽ። ምን ነው ማለት ነበር? ሄሎ እንዴት ነህ? ደህና ነኝ። አንቺ ደህና ነሽ? አለሁልህ። ምን እያደረክ ነው? አሁን ጥፍሬን እየበላሁ ነው። ብታይ ቤት ውስጥ ብቻዬን ነኝና ቤቱ ሊውጣኝ ነው። ብቻሽን ነሽ? አው እንዳይበላሽ። ለምን አመጣ? እሺ ብቻዬን ነኝ ስትይ እኮ ሰው ይዤልሽ መጣሁ። ቃና አለ ይኖራል። ቻው። እሺ አይተውዬ ሰማዩማ ወይ ከንፈር ይደረቀብኝ ማለት ነው። ደረቀብሽ? ካነሰ ጨምራለሁ። እሺ አያስፈልግም። ሸወድሽ። ይጥማላ አንተ በላይ የሚጣፍጥ አይመስለኝም። ማለት እሱን ቀምሼ ነው ማረጋገጥ። ፈቅልኛል ልበይ ነው ልበይ አፈልግም ልበይ ነው